ያቁብኛል ጽጌረዳ አልኩሽ በአበባስ መስዬ ልቤ ዞሮ በሮ መውደድን ዘምሮ ያመሻል ያነጋል ከልቤ ጋር አብሮ። እንደሚታወቀው ቤዚ ፍቅሬን ተቀብላ አብረን መሆን ከጀመርን ቀናቶች ተቆጥረዋል። እኔም እሷን አንደላቅቄ ለማኖርና ኑሮን ለማሸነፍ ደፋ ቀና እያልኩኝ ነው። ቤዚዬም ስራ ለመጀመር እያሰበች ነው። ግን አይሆንም እያልኩ እያሳነፍኳት ነው። ነገር ግን ሳስበው ቤት ብቻዋን መዋሉ ይደብራታል። ወጣ ብላ ስራ ብትሰራ ግን አእምሯ የሚታደስላታል። ለእኛም ሌላ የገቢ ምንጭ ይሆንልናል። ስለዛ ስራ እየፈለገች ነው። ትንሽ ቆይተን ደግሞ አብረን መኖራችን አይቀርም። ከቢኒ ጋር አብረን ለመኖር እቅድ ላይ ነን። እግዚአብሔር ካለ እሱም ስራውን እየሰራ እኔም ስራ ጀምሬ በቅርቡ አሪፍ ኑሮ እኖራለን ብዬ አስባለሁ። እሱም እንደኔ በጣም ጓጉቷል። ፍቅራችን በጣም ጨምሯል። It's the last day of the year. Yeah, it's good. You know, I don't ሰጥቶኛል አንዳንድ ፈጣሪ ለቤቴን ሰሱና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸንፎ ተረታያትን። ምን ሆነሽ ነው ፊትሽን የጣልሽው? ዛሬ ሙሉ ቀን ማለት ይቻላል ስራ ስፈልግ ነው ያልኩት፣ ግን ምንም ማግኘት አልቻልኩም። ታዩ በቃ ምን አጨናነቅሽ? ምን ማለት ነው? እኔ እኮ ለሁለታችንም ለውጥ ብዬ ነው። በዛ ላይ አብረን ለመኖር እያሰብን ነው። ቤት ብቻዬን ተቀምጬ ሎሎ። አትቆጪ የኔ ቆንጆ፣ እስኪ ነይ ቁጭ በይ። እንኪ እስኪ ውሃ ጠጪ። ደክሞሻል፣ ታስታውቂያለሽ። ደህና ነኝ። እባክህ ስራውን አለማግኘቴን ያናደደኝ። ይገኛል፣ በቃ አታስቢ። ቀስ በቀስ ነው እንጂ በአንድ አይገኝም እኮ። ታዲያ እኔም ለጓደኞቼ ምናምን ነግራቸውና እንፈልጋለን። በቃ አታስቢ። እሺ የቤት ኪራዩን ነገርከው ለደላለው? ውይ አይገርምሽም? ረስቼዋለሁ። አንተ ደግሞ ንገረው፣ አሪፍ ቤት ነው ብዬሃል ነበር እንዴ? አንደኛ ነገር ወደዛ አልሄድኩም፣ በዛ ላይ ብዙ ስራ ነበረብኝ። እንደው ችላ ማለትክ እንጂ 5 ደቂቃ ማይፈጅ ነገር ማድረግ አቅቶ ነው?
ነው ወይስ እኔ ብቻ ነኝ ለዚህ ኑሮ የሚጨነቀው? ተይ እንጂ ቤዚ፣ እንደዚህ አትበይ። እኔ ሳልጨነቅ ቀርቼ ይመስልሻል እንዴ? ቆይ አንቺ አሁን ያለሽበት ቤት ምን አነሰ? እኔ እንጃ፣ የተሻለ ቤት ይኑረን ብዬ እኮ ነው ቢኒ። የእኔ ቆንጆ፣ እሱ በቂ ነው። እና መች ትመጣለህ? እንዴት እንደጓጓ አልገባህም? አሁን ንዴት፣ አሁን ሳቅ። አይ አንቺ ምስኪን እኮ ነሽ። ዝም በል፣ አታስታውሳኝ ንዴቴን። ኧረ አልወጣኝም። በቃ በዚህ ሳምንት ልብሶቼን ይዤ እመጣለሁ። ብዙ የቤት ዕቃ አንቺ ጋር ስላለ። ዕቃማ አለ፣ ችግር የለውም። እኔ ራሱ ግን እንዴት እንደጓጓው ግን አልዋሽሽም፣ ፈርቻለሁ። ማለትማ አላመንኩም። እውነት እየመሰለኝ አይደለም። አንቺን ሚስቴ ላደርግሽ ነው፣ እኔ ደግሞ ባል ልሆን ነው። በዛ ላይ አብረን ልንኖር ነው። እንዴት እንደምንከባከብሽ ደግሞ አሳይሻለሁ። ታድዬ፣ እንዳንተ አይነት ሰው የሰጠኝ እግዚአብሔር ይመስገን። በቃ ቤት ልሂድ፣ ነገ ደግሞ እመጣለሁ። ወደ ቤት ስትገባ ማታ ደውልልኝ፣ እንዳታመሽ፣ በጊዜ ግባ። እሺ፣ አታስቢ፣ ደውልልሻለሁ። ካንተ በቀር ሌላ ማን አለ በምድራችን? ውብ በቀለ ስጦታን የምትችሮታ ውበቴን የማትረሳ ካንተ በቀር ሌላ ማን አለ በምድራችን? ውብ በቀለ I thought you beat me. When did you say? Okay. Hey, I think finally the rain is gone. ፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፍልጎም ይሆናል። ፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፍልጎም ይሆናል። ተዋቷልኝ ጎረቤቱ ሁሉ እንደኔ መቻዩት ሰውነት ይውለው ፍራት ግራታነ በስራለ ደንገቴ ተደብቄ ኖርኩ ግን ይሆን እንዴ ሌላ ትንገሮታት ሰማዩ ደመቀ አዲስ ነገር አታፍላኔ አዲስ ራቀ ምነባሽ ተፈታ እንዳለልት የዘጠኝ ወር ቤት ለናች ነደ አቤት የሰማዩ የት ነው ወገነ Abab illa birana şertam da basta agiston asediton. Birana şertam. ቆይ ምን ሆኖ ነው ስልክ የሚዘጋብኝ? መቼስ ሀሳቡን ቀይሮ አይሆንም ነው ወይስ አስጠላሁት? Asediton ne adı onun kavasyon. Kavasyon nasıl bikine onun. Ondan biraz siamo bikine asediton. ያማል ምንድን ነው ስልክ የምዘጋብኝ? የሆንከውን ስልክ አንስተህ አትናገርም? አንተን እኮ ነው የማወራ። ምን ነው ትንሽ እንኳን ራቅ ብትይ አይሻልም? እኔ እንዳይና አንድ ቀና ነው እዚህ ጋር የተቀጣጠርሽው።
ምንድን ነው የምታወራው? እኔ ነበርኩ እንዴ ከማንም ጋር ስገለፍጥ የነበርኩ? እያሰደብከኝ እኮ ነው። አዎ፣ አወራርሽም አሳሳቅሽም ሌላ ነገር ያላችሁን የምትመስሉ፣ ጭራሽ የጨነቀሽም አትመስይም እኮ። ቢኒ ግራ አታጋባኝ። እሱ እኮ የድሮ ጎረቤቴ ነው። ይሁን እሺ፣ ትላንት ለምንድን ያልደወልክልኝ? በዛ ላይ ስደውል አታነሳም። ደውዬ ነበር ግን ረዥም ሰዓት ስልክሽ ተይዟል ሲለኝ ተውኩት። ታዲያ መልሼ ደውዬ ነበር እኮ አታነሳም። እኔም ስደውል ስላላገኘሁሽ ተናድጄ ነበር። ግን ከማን ጋር ነበር ያን ሁላ ሰዓት? አቤል ነበር። አቤል የበፊት ኤክሴ። ጎሽ ጥሩ ነዋ። እንደዚህ እንድትለኝ እኮ አይደለም። እና እንዳሞግስሽ ነበር የፈለግሽው? እኔ ጭቅጭቅ አልወድም በእናትህ። ይሄ እኮ ጭቅጭቅ አይደለም። እኔ እኮ ከዚህ በኋላ ፍቅረኛሽ ነኝ። እያንዳንዱን ነገር መጠንቀቅ አለብሽ። ነገር ግን መጨናነቅም አልፈልግም። እና እኔ ያስጨነኩሽ? እማወራ ምንም እየገባህ አይደለም። ማታ እንደ ድንገት ደወለ። ስራ እንዲፈልግልኝ በዛው ነገርኩት። በዛ ላይ አባቱ እንደሞተበት ነገረኝ። ትንሽ ሀዘን ላይ ነበረ ምናምን። ሳናስበው ብዙ አወራን። እኔም ወሬን ማቋረጥ ነበረኝ። በድብርትና በሼም እኮ ብዙ ነገር ይበላሻል። ይገባኛል እንደተናደድክ፣ ቢሆንም ግን ተረዳኝ። እሺ የኛው ሰውዬስ ያለ አግባሽ ምናምን ይለኝ ነበር የምትዩ ነው አይደል? አዎ፣ ቤት እኔ ካለሁበት ግቢ ለቆ የለ እዚሁ አካባቢ እንደተከራየ ነገረኝ። በቃ ሌላ ምንም። ግን በጣም ስትስቂ ነበር። እና ላልቅስ? ምንድን ነው የምትለኝ? ለእሱም በቃ ስራ እንዲፈልግልኝ ነገርኩት። ለእንደዚህ አይነት ሰዎች ስራ ምናምን አትበያቸው። በቃ እኔ አልፈልግም። ከእነሱ ጋር ጭራሽ ንክኪ አያስፈልግም። ምንድን ነው ሰው የማታምንበት ችግርህ? እናትና አባትሽ አይደሉም እኮ አፍቃሪዎችሽ እንጂ። በቃ እንዲሁም እኔ የምሰራው ይበቃናል። ስራውን ከአምሮሽ አውጪው። ቤዛ የቤት ቃናት ቁጭ ብላ የምትውል አትሞቺም። ቲቪ አለ፣ ስልክ አለ። ካስፈለገ እዚህ መጥተሽ ትያለሽ። አስተሳሰብ እኮ ወዴት እየሄደ ነው? ወዴትም ሂድ በቃ ይሁን። አይ እንግዲህ በጣም እያበዛኸው ነው። ጭራሽ ባሰብኩ እንዲህ ነው መልስሽ? በሀሳብህ እንደማልስማማ ታውቃለህ። እኔም የማልፈልገውን ነገር መቼ ሳታረጊው? የኔንም ሀሳብ አክብራ። ታዲያ እንደዚህ ከሆነ እንዴት ነው የምንኖረው አብረን? እንዴት ማለት? በትንሽ ትልቁ ትቀናለህ። ማነው የደወለው? ማነው ያሳቀሽ? ምንድነው ሀሳቡ? ጥያቄዎች ሁሉ የጥርጣሬ። ሳታምነኝ እንዴት ነው የምንኖረው? ሀሳቤን ሳታከብር እንዴት ነው የምንዘልቀው? እስኪ ንገረኝ። እኔ ጥሩ አስቤ ነው ይህን ሁሉ የምልሽ። አንቺ ግን ከመጥፎ ወሰድሽው። እኔ ወንድ ስለሆንኩና ምን ሊያስቡ እንደሚችሉ ስለማቅ ነው የጠላኋቸው። አንቺ ምንም የምታውቂው ነገር የለም። ይህን መረዳት አለብሽ። ማሰብህ ጥሩ ሆኖ ሳለ ቁጥጥርህ ግን በዛ። በደንብ አስበህ ተረጋግተህ ደውልልኝ። እሷ